አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። ዛሬ የመጣሁበት ጉዳይ በየሜዳው የምናየው በየሶሻል ሚዲያው የምናየው የምንሰማው በጣም ከባድ ነው። ወላሂ ከምንሰማው ከምናየው በላይ ልብ ያደማል። በእህት ወንድሞቻችን ላይ በሚደርሰው ስቃይ እስር ቤት ከመሰቃየታቸው የተነሳ ህይወታቸውን እያጡ ዛሬ በየሜዳው በየሶሻል ሚዲያው በስም ዝርዝር እከሌ ሞተ እከሌ ተብሎ የሚለጠፉበት ጊዜ ላይ ደረስ። ሞት እንደዚህ ረከሰ እንደ ደግሞ ሰው ቤተሰብ እንዴት ይሆናል? አረ ቤተሰብ እንዴት ተው፣ እናት አባትም ተው፣ እንደ ጓደኛ ዘመድ እንደገጣም እንደ ዝንገት እከሌ እንደዚህ ሆነ ሲባል ሰው እንኳን ለማስረዳት ምን ያህል ይጨነቃል። እንኳን ሰው ሚዲያ ላይ አንብቦ እና በጣም ወላሂ በጣም ከምነግራችሁ በላይ በጣም አስቸጋሪ ጊዜ ላይ ነው ያለነው ወላሂ። እና መቼ ነው ፍትህ የሚያገኙት? ፍትህ ተባለ ይሄ ሁሉ ህዝብ ተንጫጫ፣ ምን ተባለ? ምንም መፍትሄ የለውም። መፍትሄው በቃ እንደዚህ እየሞቱ እንደ ካሌ ሞተ ተብሎ ደግሞ በወረቀት ተጽፎ መዝለቅ ብቻ ነበር የቀረው። እሱንም እያደረጉት ነው። እና አላህ ነስሩን ያቀርብልን እንጂ አሁን ላይ በጣም አሳዛኝ ነው ወላሂ። እና እኔ ግርም የሚለኝ ሳዑዲ አረቢያ ተገለባበጠች እንደ ስላት እኔማ አሁን ሳዑዲ አረቢያ አዲስ ነገር ሆናብኛለች። ከምሰማው ከማየው አንፃር የኖርንባት እንደዚህ እስከዛሬ ያለንባት ሳዑዲ አረቢያ አልመሰለችም። ይሄን ያህል ጭካኔ የሰው ልጅ ይህን ያህል በሰው ጭካኔ። ለነገሩ በእነሱ መፍረድ አይቻልም። ሰው መቼም ያለበትን ነው እንጂ የሚያማርረው። ሰው የሚወስድን አባት የሌለው ልጅ አባት ምንድን ነው የሚባለው? ሀገራችን እናቱ ውሃ የሄደችበት ገበያ የወጣችበት እና እናቱ የሞተችበት እኩል ያለቅሳል ይባላል። እንደዛ ሆኖብን ነው ያው የሚያነሳና ሰው ስለሌለን ነው እንደዚህ ረግፈን የቀረነው በየሜዳው። እሱ እንኳን ሀገራችንም እየረገፍን ነው። እዚህ ብቻ አይደለም፣ ሀገራችንም በጣም አስቸጋሪ ሁኔታ አሳዛኝ ሁኔታ ላይ ነው ያለችው። እና ሀገራችንም ሞት ረክሷል ማለት ነው። እዚህ ብቻ አይደለም፣ ያው እዚህ ይብሳል የማለት ነው እንጂ ሰው ተሰቃይቶ በእስር ቤት ተሰቃይቶ አለ ውሃ አለ ምግብ አለ ልብስ። ወላሂ እኛ 15 ደቂቃ ሙከይፍ ሲጠፋብን ምን ያህል ነው የምንሰቃየው? እነሱ በሙቀቱም በምኑም ተሰቃይተው መጨረሻ በሽታ ያለበት ሰው እንኳን ይሄን ያህል አመት አይደለም ሰው ወር 1 ወር 3 ወር ሲታሰር 15 ቀን ሲታሰር እንዴት ነው እስር ቤት የሚያበሳጨው? እነዚህ ሰዎች ወንጀል አልሰሩም። ወንጀል የሰራ ሰው እንኳን ያኔ ወንጀሉ የተፈረደበት ፍርዱን እስከሚጨርስ ድረስ ምንም አጋጠመው ምንም የግዴታውን ያንን ፍርድ እስከሚጨርስ ድረስ ይታገሳል ማለት ነው። እነዚህ ሰዎች ንጹህ ናቸው፣ የሰሩት ነገር የላቸው። ሰው ታገሬ ውጡልኝ ተብሎ ነው መቼም ተየቤታቸው የተለቀሙት በባዶ እግራቸው ካለ ልብስ በቢጃማቸው ስንት አመት ለፍተው እንዲሁ በከንቱ ማለት ነው። ይሄውም ሆኖ ደግሞ ሰው በአገሩ እንዳገሩ አገሩ ላይ መግባት የቀደረው አይቀርም። እንግዲህ ሁሉም ነገር ቀርቶብን ሀገራችን በሰላም መግባቱ እኛስ ነገ ምን እንደሚያጋጥመን አናውቅም። ዛሬን መኖራችንን ሳይሆን ማሰብ ያለብን ነገ ምን እንደሚገጥመን። እነሱ ጣፈንታ ለኛ የሚደርሰን ይሆን ወይስ ምን አይነት ችግር ላይ እናርፍ ይሆን? እነሱማ እንደሆነ ቁርጡን አውቀውታል። እኛ ዛሬ ያለነው እኛስ ምን አይነት እንደሚያጋጥመን ጭንቅ ነው። እና አላህ ሀገራችንን ሰላም ያድርግልን። ትላልቅ ዩቲዩበሮች ተሰሚ ያላችሁ እኛ እንኳን ማንም አይሰማንም። ቢያንስ አንድ ሰው ሁለት ሰው ነው ያዳምጠን። ማን ይሰማናል? እንደኛ ተሸሽጎ የሚያወራው ሳይሆን
ፊት ለፊት ወጥቶ የሚያወራው። በዛ ላይ ደግሞ ተሰሚ ያላችሁ 400,000 300,000 200,000 ተከታይ ያላችሁ ሰዎች እባካችኋል ጩሁልን። መቼም እነዚህ እስር ቤት የሚሰቃዩ ወገኖቻችሁ ሰው እህቱ ወንድሞ ላዝም መኖር የለበትም። የስጋ ዘመር መኖር የለበትም። የሰው ልጅ በማንነቱ ሰው በመሆኑ ብቻ ሊያማችሁ ይገባል። ጩሁ፣ ዝም አያስብልም። ነገም ደግሞ እንደዚሁ በዝርዝር ተሚዘልቁ ዛሬ በህይወት እያሉ እንደዚህ ቆሳስለው ደማምተው ስተዋቸው እንደ ራሳችሁ ይሰማችሁና ጩሁላቸው። እና እናንተም ደግሞ የምታዳምጡኝ ሪከርድ የምታዳምጡ ሰዎች አንድም ሆነ ሁለትም ሸር አድርጉ። አንድ ሰው ኸይር ሰው እንኳን ቢሰማ ቢያዳምጥ ምክንያት ባያዳምጡ ያኔ ተሰሚ ካላችሁ እናንተም እንደዚሁ መጮህ ያኔ ፍትህ እንደው ባካችሁ። ህፃናቶቹ እየሞቱ ነው ወላሂ። አሁንስ በጣም ከባድ ነው። እኛ ለራሱ ለማውራቱም ራሱ ነጋም ያው ሙዝዝ ያለ ነገር ሆነብን ወላሂ። እና እኔ በጣም ነው ወላሂ ልቤ የተሰበረው። የሰው ልጅ እንዴት በወረቀት ተዘርዝሮ የሰው ልጅ ካሌ ሞቷል ተብሎ እንደዚህ ያለ መልእክት ትሰማ ወላሂ ከባድ ነው። እንዴ እናት አባት እኮ አላቸው እነዚህ ሰዎች፣ እህት ወንድም ምን ሊኖራቸው ይችላል? እዚህ እከሌ ሞተ ሲባል ምን ያህል ነው? ምን ይሰማቸዋል? ወላሂ ሄደው ተመፈለጋቸው ተማንሳታቸው ይቅርና እነሱም ራሳቸው ችግር ላይ ጉዳት ላይ ይወርቃሉ። እና አንዳንድ ጊዜም ሰው ለሰው ማሰብ እንኳን ቀርቷል። ሞት የረከሰበት ጊዜ ላይ ደርሰናል። እውነት ምንም የሚሰማቸው ነገር የለም። ዛሬ ላይ እንደ ቀላል ነገር እንደዚህ ነው ማለት እነዚህ ሰዎች እናት አባታቸው ቀርቶ ጓደኛቸው ወንድም እህታቸው እዚህ ሊኖሩ ይችላሉ። እና እነሱንም አላህ ሰብሩን ይስጣቸው። ወላሂ ከባድ ነው። እኛንም አላህ መጨረሻችንን ያሳምረልን። ሰው መጨረሻው ሲያምር ነው። እነሱንም አላህ ፈረጃውን ቅርብ አድርጎ ለሀገራቸው ያብቃቸው የቀሩትንም። እና ጓደኞቼ ዱአ አድርጉ፣ አያቦዝንም። እስኪ አላህ ፈረጃውን ያምጣና እንደው ሀገራችንንም ሰላም አድርጎልን። ሀገራችንም አሁን አስፈሪ ሁኔታ ላይ ነው ያለችው። በየስርፋው እኛ ሀገራችን ይህን ያህል ውድመት፣ ይህን ያህል ሞት፣ ይህን ያህል በየቀኑ 200 300 ሰው ሞተ መባል እንደ ቀላል እየተቆጠረ ብቻ በየእንትኑ መለቀቅ ሆነ እና ወላሂ አሁን ሶሻል ሚዲያው ራሱ እኔ እንጃ በቃ እኔ እምለው ነገር የለኝም ወላሂ። እንደው ሀገራችንን ሰላም ያድርግልን። እኛም ስደት ያለነውን አላህ ወደ ሀገራችን በሰላም ያስገባን እና መጨረሻችንን ያሳምረልን ነው የሚባለው። መጨረሻችንን አላህ ያሳምረልን። እንደው አላህ ተፈተናው ነጃ ብሎ እና ለሀገራችን ያብቃን። እኔ የሚገርመኝ አንዳንድ ጊዜ ሰው ለሰው ጭክን ያለበት ነው የደረስነው ወላሂ። መተዛዘን የሚባል ነገር የለም። ግማሹም ያፌዛል፣ ግማሹ ያላግጣል፣ ግማሹ አረ ምን እንደሆነ እንጃ ምን እንደሆነ ራሱ ምን እንደምል ራሱ ግራ ነው የሚገባኝ ወላሂ። እና አላህ ኧረ ተጭካኔ ወደ እዝነት አላህ ይመልሰን። መተዛዘን የሚያህል ነገር የለም። ሰው በመሆኑ ብቻ ማዘን መተዛዘን እኮ ጸጋ ነው። አንዱ አለሁ መባባል፣ ሲከፋው አይዞህ መባባል። ዛሬ ተሞተ በኋላ ውሪ እንዴ! ተሞተ በኋላ ምን ጥቅም አለው? ሀዲ እኮ እሱ በቃ የመጨረሻ እሱ ተጮኸለት ተለቀሰለት ምን ተባለለት ለሱ ምንም መፍትሄ የለውም። መፍትሄ ያለው እዚች ዱንያ ላይ ለተቸገረበት ነገር አይዞህ ብሎ በህይወቱ መድረስ ነው።
ከዚች ዓለም ተሄደ በኋላ ቢባልለት ለሱ ምንም በቃ የመጨረሻ እሱ ይችን ዓለም ትቷክዷልና ማለት ነው። እና በህይወት እያሉ ሰዎች አሁን ለቀሩት በህይወት እያሉ ለሚሰቃዩት ወገኖቻችሁ በየድምጣችሁ አንድም ሰው ይስማችሁ፣ ሁለት ሰው የሚስማችሁ ጩሁላቸው፣ ፍትህ ጠይቁላቸው። አንድ ሰው ተሰሚ ሊኖረው ይችላል። ተብዙ መንጫጫት ብዙ ሰው ሲንጫጫ የአንድ ሰው ተሰሚ ሊኖረው ይችላል። እና እህት ወንድሞቼ ጩሁላቸው። ከሞተ በኋላ በየሜዳው ወየው 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 ቢባል ምንም ወየው ለሱ ምንም መፍትሄ የለውም። መፍትሄ በህይወት እያለ ወየው ያለለት ሰው ነው መፍትሄው ማለት ነው። እና ሳይሞቱ ማልቀስ፣ ተቸገሩ እያሉ ችግራቸውን መፍታት ነው እንጂ ተሞቱ በኋላ ይሄን አርጌላቸው ምን የለዳማ ለቅሶ መልሶ ቀልሶ ነው እንጂ የሚሆነው ለኛም ለቆመም ሰው ለሄደም ሰው ምንም የሚጠቅመው የሚፈይድለት ነገር የለም። እና በህይወት እያለ መረዳዳት፣ መተዛዘን እኮ ምንም የሚያጎል ነገር አይደለም። ለሰው ልጅ መተዛዘን ምንም አይጎልም። ጭራሽ በቃ አላህም ያዝንልናል ብንተዛዘን ማለት ነው። ባለን ሰው ልጅ ገንዘብ ብቻ አይደለም የሚያስደስተው፣ መልካም ንግግር። ለዛ ለተቸገረ ሰው አይዞህ ያልፋል ይሄም ጊዜ፣ መልካም ንግግር ራሱ ሰደቃ ነው። ለዛም ሰው ብርታት ነው፣ ለዛም ለተናጋሪውም ሰደቃ ነው። አንዳንድ ሰው በአንዳንድ ችግር አንዳንድ ሰው ሲቸገር በችግሩ ላይ ጭራሽ ያልሆነ ነገር እየተናገረ ልቡን ማድማት የሚሆንበት ሰው አለ። ችግሩን ያ ሰው እየተዋጣው እያለ የዛኛው ማፌዝ፣ የዛኛው ለዛኛው እንትን ማለት ምንም መፍትሄ የለውም። ሰው ማለት ማወቅ የዛን ሰው ባይኑ መረዳት ይቻላል። ስለዚህ መበረታታት፣ መተዛዘን እና አይከፈልበትም። መልካም ንግግር መናገር ምንም ክፍያ የለውም። ክፍያው ከአንድ አላህ ቢሆን እንጂ። እና እህቶቼ እና ወንድሞቼ አላህ ነስሩን ያቅርብላቸው። አላህ ለሀገራቸው ያብቃቸው። ሀገራችንንም ሰላም ያድርግልን። አላህ ሰላሟን ይመልስልን። ዙረን ሀገር ነውና መግቢያችን። እናት ሀገር ከሌለን እናትም የለን። ሀገራችንን ሰላም ያድርግልን። ሀገራችንን ሰላም አድርጎልን ይሄንንም ችግር አላህ ፈቶልን ወደ ሀገራችን በሰላም እንገባበት። እንደው ሁላችሁም ናፍቆት ብሶት በስደት እያላችሁ ሁሉም ሰው ናፍቆት የሌለበት ብሶት የሌለበት ማንም የለም። ሁሉም ብሶተኛ፣ ሁሉም ናፍቆተኛ ነውና አላህ ለሀገራቸው ያብቃቸው፣ ለሀገራችን ያብቃን። ላሉት ዱአ አድርጉላቸው። አላህ ነው ሁሉንም ነገር ቻውም መፍትሄ ሰጪውም እሱ ነው። ካላህ አላህ ፈረጃውን ያምጣላቸው። እንደራሴ አላህ ፍትህ የሚጠየቀው ከሰው ሳይሆን ካላህ ነው። አሁንማ ሰውማ በቃ የዚህን ቀድር ጨካኝ ሆኗል። የዚህን ቀድር በቃ ለሰው ደንታ ለመኖሩን በዚሁ ተረዱት። ሰው ልጅ በሚዲያ በወረቀት ተጽፎ ያሉበት እንደዚህ ነው ተብሎ ይህን ያክል ለሰው ማስረዳት ማለት ሞት እኮ ነው። ይሄ ነገር እኮ እንደ ቀላል ነገር የሰርግ ጥሪ አይደለም። የሰርግ ጥሪ ቢሆን ያኔ ደስታ ስለሆነ ስታነቢው ምንም በደስታ ነው እንደምታነቢው። ይሄ ነገር እኮ በቃ ይሄ ህይወት ነገር ነው። ሰው ልጅ ህይወቱን አጥቶ እንደዚህ በሚዲያ እንደዚህ ነው ተብሎ ሲለቀቅ ያ ሰው ወንድሙ ሊሆን ይችላል ያን ወረቀት የሚያነበው፣ እህቱ ልኮን ትችላለች፣ እንደውም እናቱም ትሆናለች፣ አይታወቅም። የዚህን ጊዜ ወድቆ ያስበዛው እንትን ዛሬ ጊዜ ብዙ ነገር በሽታ ያለበት ሰው ሞልቷል። እናትም ወርቃ ልትሞች ትችላለች፣ ወንድሙም ወርቆ አንድ ነገር ሊሆን ይችላል። በዛል እና ስሜቱን እንኳን የማይረዱ ናቸው። ወላሂ አሁን ላይ ስደት ላይ ያሉን የመንግስት አካላቶች ስሜቱን እንኳን የሞትን ስሜት እንኳን የማይረዱ ናቸው። በቃ የማይረዱ ሰው እኮ በቃልም ሆነ በምንም እንደዚህ እንትን ማለት ይቻላል።
እንደዚህ ያለ ነገር ወላሂ ሲፈጸም እኔ ከባድ ነው ለእንዴ ለራሴ ከባድ ነው። እንደው አላህ መጽናናቱን ይስጣቸው እንጂ ለቤተሰቦቻቸው ለጓደኞቻቸው በጣም ከባድ እንደዚህ ያለን እንትን ማቅረብ ማለት እንጃ እኔ በጣም ነው የተሰማኝ። አላህ ያሉትን የቀሩትን አላህ ለሀገራቸው ያብቃቸው። አላህ መፍትሄውን ያንጣው፣ ሀገራችንን ሰላም ያደርግልን። ፍትህ ይገባቸዋል። አሁንም ቢሆን ድምጻችንን አላህ ተሰሚ ያድርግልን። ተሰሚነታችን ካላህ ይሆነልን እና ጓደኞቼ ያለኝ ስሜት ያለኝ መልእክት ይሄን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።